የኢራን አጸፋ አሁንም አልተቻለ። እስራኤልና አሜሪካ ምን ነው ባልጀመር ነው እያሉ ነው። የፋርስ ጉልበት ያልተገመተው ነው። ኢራን የማትሸነፍባቸው 6 ወሳኝ ምክንያቶች። ኢራንን መስበር ማለት እልፎችን መስበር ነውና ከሷን ጀምር ብሎ ያሰቡት አሜሪካና እስራኤል ባመጡት እሳት እየተለበለቡ ነው። ኢራን በየቀኑ ከ100 በላይ ሚሳኤሎችን የምታመርት ጉደኛ ስትሆን አሜሪካ ደግሞ የሚሳኤል መከላከያ አመረተች ከተባለ በቀን የምታመርተው 6 ብቻ ነው። ኢራን በየቀኑ የምትልክባቸውን ከ100 በላይ ሚሳኤሎች ለማክሸፍ ደግሞ ቢያንስ 200 የአየር መከላከያ ሚሳኤል ያስፈልጋቸዋል። ስለዚህ አሁን ጦርነቱ ቀናትን በቆጠረ ቁጥር የነሱ መከላከያ እየመነመነ የኢራን ብቃትም እየተገለጠ ነው። ትናንት ማታ በዱባይ የሚገኘው የአሜሪካ ኤምባሲ የወደመ ሲሆን ኢራን ጥቃቱን የፈጸመችው ደግሞ በሌላኛው ጉልበቷ በድሮን ነው። በዛው በሳውዲ የሚገኝ የሲአይኤ መስሪያ ቤትም የተመታ ሲሆን የቴል አቪቭ ሰማይ አሁንም በየቀኑ እልፍ የሚሳኤልና የድሮን ጋጋታዎችንም እያስተናገደ ነው። ይባሱኑ ተገደሉ የተባሉ የኢራን ባለስልጣናት ደግሞ ብቅ እያሉ ሲሆን የቀድሞው የኢራን ፕሬዝዳንት ተገደለ በተባለ በሶስተኛው ቀን አለው እንዳስፈላጊነቱ ገና የሚገለጡ መሪዎች አሉ። ይህ የጦርነቱ ባህሪ ነው ብሏል። እውነትም ኢራን አትገመትም። ቀጥሎ በምንመለከታቸው 6 ወሳኝ ምክንያቶች ደግሞ ፈጽሞ ኢራንን ሙሉ በሙሉ መውረር አይችሉም። ወደድንም ጠላንም የመካከለኛው ምስራቅ የጂኦፖለቲካዊ ገጽታ በአንድ ልንክደው በማንችለው እውነታ የተያዘ ነው። ይኸውም የኢራን እስላማዊ ሪፐብሊክ ለምዕራባውያን ኃያላን ላለፉት 10 ዓመታት እንቆቅልሽ ሆኖ የቆየ ስትራቴጂካዊ ጥልቀትና ወታደራዊ ጥንካሬ ያለው ከባድ ምሽግ መሆኑ ነው። አሜሪካና እስራኤል በበጀት ብዛትና በዘመናዊ የቴክኖሎጂ መሳሪያዎች የተለመደው ኮንቬንሽናል ወታደራዊ በላይነት ቢኖራቸውም ወታደራዊ ተንታኞች ግን ኢራን ልዩ የሆነ ያልተመጣጠነ በላይነት ወይም አሲሜትሪክ ሱፔሪዮሪቲ እንደገነባች በይበልጥ እየተረዱ መጥተዋል። አሁን በቴል አቪቭ ሰማይ በአሜሪካ የጦር ሰፈሮች ላይ የተገለጠውም ይሄው ነው። ይህ የውጊያ ዶክትሪን ጠላትን በታንክ ለታንክ ውጊያ መግጠምን አይሻም። ይልቁንም የምዕራባውያንን የውጊያ ሞዴል ክፍተቶች በመለየትና በማጥቃት በኢራን ምድር ላይ ቀጥተኛ ወታደራዊ ጥቃት እንዳይሰነዝሩ የሚያደርግ እጅግ ከፍተኛ የመከላከያ አቅምን ፈጥሯል። ዋሽንግተንና ቴል አቪቭ ቴህራንን በከፍተኛ ስጋት የሚመለከቱበት ምክንያት ለመረዳት ለሰልፍ ትርኢት ሳይሆን ለተራዘመና ጠላት ለሚያደክም ጦርነት ወይም ዋር ኦፍ አትሪሽን የተገነባውን የኢራንን ወታደራዊ ጉልበት መረዳት ያስፈልጋል። ከዓለም ሚዲያ ይህንን የኢራን ተአምር በ6 ጥንቅቅ ያሉ ደረጃዎች ከፍሎ ለእናንተ በዝርዝር ያስቃኛቸዋል። በጥንቅራችን መጨረሻ ምዕራባውያን ኢራንን ለምን እንደሚፈሯት ብለውም ኢራን ምን ያክል አደገኛና